ተቀብሎ በአፋርም በአዲስ አበባም የተለያዩ ነገሮች እንዲያደርግ ፈቅዷል አብይ አህመድ። አሁን ሌላው ደግሞ ትልቁ ኢትዮጵያ ውስጥ ያሉ ኃይሎች በሙሉ ኢቭን አብይ አህመድም የኤርትራን መንግስት ሲሹ ለፖለቲካ ፍጆታ ይጠቀሙበታል፣ ሲሹ ደግሞ ታሪካው ጠላት ይሉታል። ይሄ እብደት አይደለም ወይ? አብይ አህመድ ኤርትራ የነበረውን ኦነግ ሚስጥር ያሾለከ ይሰጥ እንደነበረ ራሱ በይፋ የተናገረው። ኤርትራ ውስጥ ኦነግ ከተቀመጠ አብይ አህመድ የላከው ከኤርትራ መንግስት ውጪ አይደለም ያ ኢንፎርሜሽን ማለት ነው። ኢህአዴግን ወይ መለስን ለመቃወም አብይ አህመድ ኢንሳ እየሰራ ለኦነግ ሚስጥር ያቀብል ነበረ። ኦነግ፣ ኦብነግ፣ ግንቦት ሰባት፣ ደምሂት የሚባሉ የትግርኛ ተናጋሪ ሳይቀር ታጣቂዎች ኤርትራ ውስጥ ነበሩ። እነሱ የሀገር ሉዓላዊነት ይገደናል ካሉ ለምንድን ነው እነሱ የሄዱት? እነሱ ናቸው እኮ ወደ ኤርትራ የመጡት እንጂ ኤርትራ አይደለም እኮ እየመጣች ኑ ወደዚህ ያለቻቸው። እና በሁለቱም በኩል ስተት ነበረ ማለት አንድ ነገር ነው። አልበለዚያ ግን ያ የኤርትራ መንግስት በኢትዮጵያ ፖለቲካ ጉዳይ ጣልቃ ይገባል የሚለው ነገር ኢትዮጵያስ በኤርትራ ፖለቲካስ ጣልቃ አልገባችም ነበር ወይ የሚለውን ይሄን ነገር እንድትመልሽልኝ ስለፈለኩ ነው። ቴንክ ዩ። አይ ቲንክ ሞር ከኔ ይልቅ ከቲፒኤልኤፍ ደጋፊዎች አሉና እነሱን ጠይቃቸው ነው የጠየቀውን ጥያቄ። አይ ዶንት ኬር ቱ ቢ ኦነስት። በዛ በፊት የነበረውን ነገር አይ ዶንት ኬር። አሁን ራይት ናው ባለው ነገር ላይ አይ ኬር። በአማራ ፖለቲካ ላይ ገብቶ የሚያቦካውን አይ ኬር። አማራ ህዝብ እርስ በርሱ እንዲገዳደል በሚያደርገውን አይ ኬር። ይሄንን አጥዋሽ መንግስት የኤርትራ መንግስት እንደዚህ አይነት ጣልቃ አይገባም። የአማራን ትግል ለመናቅ የለፍ ሰፖርተር አቋል የአማራን ትግል ለመናቅ ስለፈለጋችሁ ነው ኤርትራ ሜንሽን የምታደርጉት እንጂ አማራዎች ወንዶች በላይ አማራ ልሁን አትበል። በመጀመሪያ ወንዶች ናቸው ራሳቸው get you shit in line። አንተ ከኔ በላይ አማራ አይደለህም። አንተ ከኔ በላይ አማራ ተማርኳል፣ እኛም ተደግመናል ያስባሉት የአማራ ልጆች ናቸው። ሚውት አታርጋ። ጥያቄ ጠየቀኝ ልመልስልህ። አንተ ከኔ በላይ አማራም በግንባሩ ብለህ የምትዘፍን ሰው ነበር። ሶ አንተ ከኔ በላይ አክት ስለ አማራ ኬር አረጋለሁ ብለህ አታውራ። ኬር ያደረኩ አይደለም። የኤርትራ መንግስት ስለ አማራ ምንም አያገባውም። የአማራ ልጅ ወንድ ነው። የአማራ ልጅ የአማራ ፋኖ ልጅ ለዛውም ነው የምነግርህ። ወንድ በአገሩ ማይደራደር ያንን መኝ በአገሩ ማይደራደር ጋሽናን ተቆጣጠረ ሲባል ግን ሻቢያ ለምንድን ነው ጋሽና ወሎን ስትቆጣጠር ኤርትራ ላይ ጦርነት ስትጀምር ታውቀዋለህ በስነ ስርዓት። የውሸት ፕሮፓጋንዳ አይደለም የምነግርህ። that's not the reality። ወሎ ላይ ገብታ እንትን አይደለም ሰውያችሁ እያመሳ ያለው ተቆጣጥረውና ከዛ በኋላ ታየዋለህ እንደ ተቆጣጠረና እንዳልተቆጣጠረ። በዚህ ጉዳይ ምንም ሻቢያ በዚህ አጋጣሚ ብሬኪንግ ኒውስ ልንገራችሁ። በዚህ አጋጣሚ አሁን እኔ ግን እዚህ ኤርሚያስ ኤድሞንድዬ በእናትህ አንድ ጥያቄ ብሬኪንግ ኒውስ ፋኖ ሸዋሮቢት ገብቷል። ሸዋሮቢት ተቆጣጠረ። ኖ ቼክ አርጉ። አሜን ውሸቴን አይደለም ማለት ቼክ አርጉ። ሸዋሮቢት ገብቷል። በርቱ በላቸው እንዴ! በርቱ በላቸው። ያ አሜን ኖ አሜን። ሁላችሁም እጃችሁ ላይ እኮ መረጃው አለ፣ ቼክ ማለት ይችላል። ሸዋሮቢት ገብቷል። ሲቀጥል አንድ ጥያቄ ለአንተ ጠይቅና ተረኞች ያውሩ ፕሊስ። ብዙ ጊዜም ያስኩን ሼም እኔ ምን መሰለ ባለፈው የአማራ ልጆች አንድ የሆነ ጥሩ የሆነ የተቀናጀ ጥቃት በመከላከያ ላይ ሲፈጽሙ ምግበይ እንዲያደርጋሉ ታስታውሳለህ። አሁን ደግሞ 12ኛ ክፍለ ሰራዊትን አባታችን ተማርኳል እኛም ተደግመናል ሲያስብሏቸው ሻቢያና ወያኔ ለምን